ሰላም ልጆች እንዴት ቆያችሁ? እኔ ሚስ ቤት ይባላለሁኝ። ስላገኘኋችሁ በጣም ደስ ብሎኛል። ዛሬ የምንማረው ስለ እናት ፊደላት ነው። ልጆች እናት ፊደላት የምንላቸው በአማርኛ ፊደላት ውስጥ ከፊደል ቤተሰብ በመጀመሪያ ላይ የምናገኛቸውን ፊደላት ነው። ለምሳሌ ብንወስድ ፊደል ሀን እንመልከታት። 7 ቤተሰብ አላት። እነሱም ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ናቸው። ከነዚህ 7 ቤተሰብ ውስጥ በመጀመሪያ ላይ የምትታየን እግሯን ወደ ላይ የሰቀለችው ፊደል ሀ እናት ፊደል ብለን እንጠራታለን። እንዲሁ ደግሞ አንድ ምሳሌን ጨምር። ፊደል በን እንመልከታት። እሷም እንደ ፊደል ሀ 7 ቤተሰቦች አሏት። እነማን ናቸው? በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ናቸው። ከነዚህ 7 ፊደላት በመጀመሪያ ላይ ወይም ደግሞ በአንደኝነት ላይ የምናገኛት ፊደል በ፣ እግሮቿን ወደ ታች የዘረጋችው ፊደል በ፣ ምንም ቅጥያ የሌላት ፊደል በ ማን ተብላ ትጠራለች? እናት ፊደል። ስለዚህ ልጆች እናት ፊደላት እነማን እንደሆኑ አወቃችሁ? በመጀመሪያ ላይ የምናገኛቸው ፊደላት ምን ተብለው ይጠራሉ? እናት ፊደላት ናቸው። በጣም ጎበዝ ልጆች። ልጆች በምስሉ ላይ ያሉትን የአማርኛ ፊደላት ስንመለከት በቀይ ሳጥን ውስጥ የምትመለከቷቸው እናት ፊደላት በመባል ይታወቃሉ። ሁሉም የት ይገኛሉ? በመጀመሪያ ላይ። በጣም ጎበዝ ልጆች። ልጆች ቅድም ስለ እናት ፊደል ማንነትና እነማን እንደሆኑ ተምረናል። አሁን ደግሞ በአማርኛ ፊደላት ውስጥ ስንት እናት ፊደላት እንዳሉ እንማራለን። ልጆች በአማርኛ ፊደላት ውስጥ ስንት እናት ፊደላት እንዳሉ ታውቃላችሁ? በጣም ጎበዞች። 33 እናት ፊደላት አሉ። ይህንን እንዴት አወቅን? ማን ነው የሚነግረኝ? ጎበዞች። እንዴት እናደርጋለን? ወደ እናት ፊደል ሀ እንሄድና እሷ ጋር እንቆማለን። ከዛ በኋላ ወደ ታች እንመለከታለን። ወደ ታች እስከ መጨረሻው ስንመለከት እናት ፊደል ፐን እናገኛታለን። ከዛ በኋላ ከእናት ፊደል ሀ 1 2 እያልን ወደ ታች እስከ እናት ፊደል ፐ ድረስ እንቆጥራለን። ስንቆጥር ስንት እንደምናገኝ ታውቃላችሁ? 33 እናት ፊደላት እናገኛለን። ስለዚህ በአማርኛ ፊደላት ውስጥ 33 እናት ፊደላት ይኖራሉ። በጣም ጎበዝ ልጆች። ልጆች አሁን ሰዓቱ የጥያቄና መልስ ሰዓት ነው። ዛሬ ከተማርነው እኛ ጥያቄ እንጠይቃችኋለን፣ እናንተም ትመልሱልናላችሁ። ማን ነው ጎበዝ ለመመለስ የተዘጋጀ? በጣም ጎበዞች።
ልጆች እናት ፊደላት የምንላቸው እነማን እንደሆኑ ታስታውሳላችሁ? ልጆች እናት ፊደላት የምንላቸው በአማርኛ ፊደላት ከፊደል ቤተሰብ ውስጥ በመጀመሪያ ላይ የምናገኛቸውን ፊደላትን ነው። ጥያቄ ቁጥር 2 ልጆች በአማርኛ ፊደላት ውስጥ ስንት እናት ፊደላት እንደሚገኙ ታስታውሳላችሁ? ልጆች በአማርኛ ፊደላት ውስጥ 33 እናት ፊደላትን እናገኛለን። ይህንንም ለማወቅ ከእናት ፊደል ሀ በመጀመር እስከ እናት ፊደል ፐ ስንቆጥር 33 እናት ፊደላትን እናገኛለን። ጥያቄ ቁጥር 3 ልጆች ከዚህ በታች ከተሰጡት ፊደላት እናት ፊደላትን ለይታችሁ አክብቡ። በጣም ጥሩ ልጆች፣ ጥሩ ጊዜ ነበራችሁ አይደለ? እኔም በጣም ደስ ብሎኛል ከእናንተ ጋር ስለቆየሁም። የዛሬ ቪዲዮአችንን በዚህ እናጠናቅቃለን። በሚቀጥለው ቪዲዮ ፊደላትን በእግራቸው ብዛት እየከፋፈልን እንማማራለን። እስከዛው ግን ያልገባችሁ ካለ መምህራኖቻችሁን ወይም ደግሞ ወላጆቻችሁን እየጠየቃችሁ ተረዱ። እሺ? እስከዛው ድረስ ደህና ሁኑ ልጆች።